አራቱንም አጀስትመንቶች ሰርተን አጠናቀናል። ስለዚህ በዚህ ክፍል ለአካውንቲንግ ሳይክሉ ሁለተኛ የሆነውን ትራያል ባላንስ ማለትም adjusted trial balance እናዘጋጃለን። After the adjusting entries have been posted, an adjusted trial balance is prepared. The adjusted trial balance lists the general ledger account balances after any adjustments have been made. General ledger ላይ ያሉን አካውንቶች ሰብስበን የዚህ አይነት unadjusted trial balance ለመስከረም ወር ትራንዛክሽን አዘጋጅተን ነበር። እዚህ ትራያል ባላንስ ውስጥ ከመስከረም ወር በኋላ ለምናገኘው አገልግሎት የተከፈለ ብር ወይም መስከረም ወር ላይ ምርት ወይም አገልግሎት ሰጥተን ያልተቀበልነው ገቢ ካለ አጀስትመንት መሰራት የግድ ይኖርበታል። አጀስትመንቱ ከተሰራ በኋላ የምናዘጋጀው ትራያል ባላንስ adjusted trial balance እንለዋለን። Each amount in the credit and debit columns of the adjusted trial balance is computed by combining the unadjusted trial balance amounts plus or minus the adjustments. The adjusted trial balance verifies the equality of total debit and total credit balances before the financial statements are prepared. Unadjusted trial balance ላይ ያሉትን አካውንቶች ላይ አጀስት ያደረግናቸውን ደምረን ወይም ቀንሰን የምናገኘው ትራያል ባላንስ adjusted trial balance ይባላል። ልክ unadjusted trial balance ላይ እንዳገኘ ነው የምንሰራው adjusted trial balance ላይ ዴቢት ኮለም ቶታል እና ክሬዲት ኮለም ቶታል እኩል መሆን ይኖርባቸዋል። unadjusted trial balance እና adjust የተደረጉትን አካውንቶች ካገኘን adjusted trial balance መስራት በጣም ቀላል ነው። እሱንም በግልጽ መረዳት እንድትችሉ ስቴፕ ባይ ስቴፕ እየሄድን እንመለከተዋለን። በመጀመሪያ ልክ unadjusted trial balance ስንሰራ እንዳደረግነው ትራያል ባላንሱ የምንሰራለት ድርጅት ስም፣ የትራያል ባላንሱ ታይትል እና ትራያል ባላንሱ የምንሰራበት ቀን የትራያል ባላንሱ መሃል አናት ላይ በሶስት መስመሮች መግለጽ ይኖርብናል። ትራያል ባላንሱ የምንሰራለት ድርጅት ስም አቤም ጋራጅ ነው። የትራያል ባላንሱ ታይትል adjusted trial balance ነው። ትራያል ባላንሱ የምናዘጋጅበት ቀን ሴፕቴምበር 30 2017 ኢትዮጵያን ካሌንደር ነው። እዚህ ትራያል ባላንስ ላይ የምንመዘግባቸው ዴቢት ባላንስ እና ክሬዲት ባላንስ ናቸው። ስለዚህ የእነዚህ ባላንሶች ታይትል ዴቢት ባላንስስ እና ክሬዲት ባላንስስ ብለን እንመዝግባቸው። unadjusted trial ባላንሱ አለ። አጀስትመንቶችንም ሰርተናል። ማለትም ከመስከረም ወር በላይ የሚሄዱትን ትራንዛክሽኖች በሙሉ አጀስትመንት ሰርተንላቸዋል። ዲፈርድ ኤክስፔንስን በሚመለከት ለፕሪፔድ ኢንሹራንስ፣ ለሰፕላይስ፣ ለዲፕሪሺዬሽን ኦፍ ኢኩዊፕመንት አጀስትመንቶች ሰርተናል። አክሩድ ኤክስፔንስን በሚመለከት ለአክሩድ ሳላሪ እና ለአክሩድ ታክስ አጀስትመንቶች ሰርተናል። ዲፈርድ ሬቬኒውን በሚመለከት ዲፈርድ ሬቬኒው ኦን አንርንድ ሬንት እና አክሩድ ሬቬኒውን በሚመለከት አክሩድ ሬቬኒው ኦን ኖትስ ሪሲቬብል አጀስትመንቶች ሰርተናል። እነዚህን አጀስትመንቶች ላይ የትኞቹ አካውንቶች አፌክት እንደተደረጉ ለመመልከት አንድ ላይ እንሰብስባቸው። adjustment for prepaid insurance, adjustment for supplies, adjustment for depreciation of equipment, adjustment for accrued salary, adjustment for accrued tax, adjustment for deferred revenue, adjustment for accrued revenue ናቸው። adjusted trial balance ላይ የምንሰራው እዚህ unadjusted trial balance ላይ ላለው ለእያንዳንዱ አካውንት adjust የተደረገውን መጠን መደመር ወይም መቀነስ ነው ብለናል። adjustment የተሰራለት አካውንት unadjusted trial balance ላይ ከሌለ እንደ አዲስ እንመዘግበዋለን።
ነገር ግን አጀስትመንት የተሰራለት አካውንት አንአጀስትድ ትራያል ባላንሱ ላይ ካለ አጀስት የተደረገው መጠን ቀድሞ ከነበረው መጠን እንደምራለን ወይም እንቀንሳለን። ስለዚህ ይህን አንአጀስትድ ትራያል ባላንስ ወደዚህ ወደ ግራ ፈቀቅ እናድርገውና በስተቀኝ በኩል አጀስት የተደረጉ አካውንቶችን ዴቢት ባላንስ እና ክሬዲት ባላንስ እንመዝግብ። ርዕሱ አጀስትመንትስ እንበለውና አጀስትመንቱ የምንሰራበት ቀን ሴፕቴምበር 30 2017 ኢትዮጵያን ካሌንደር እንበለው። እዚህ ጋር ሰመራይዝ የምናደርጋቸው ዴቢት ባላንስስ እና ክሬዲት ባላንስስ ናቸው። እዚህ አንአጀስትድ ትራያል ባላንሱ ላይ እንደምንመለከተው ከላይ ያሉት አምስቱ አሴት ናቸው። ቀጥሎ ያሉት ሁለቱ ላያቢሊቲ ናቸው። ቀጥሎ ያሉት ሁለቱ ኦነርስ ካፒታል እና ኦነርስ ድሮይንግ ናቸው። ይህ ሰርቪስ ፊ ሬቬኒው ነው። መጨረሻ ላይ የምናገኛቸው እነዚህ አምስቱ ደግሞ ኤክስፔንስ ናቸው። የዚህ አይነት የአመዘጋገብ ቅደም ተከተል ሁሌም የተለመደ ነው። ማለትም አካውንት ነምበሩ በአንድ ቁጥር የሚጀምረው አሴት ነው፣ እሱ ከላይ ይሆናል። ቀጥሎ ላያቢሊቲ፣ ቀጥሎ ኦነርስ ኤኩዊቲ፣ ከዛም ሬቬኒው እና መጨረሻ ላይ ኤክስፔንስ ይሆናሉ። ቅደም ተከተላቸው አካውንት ነምበራቸውን መሰረት ያደረገ ነው። ስለዚህ እዚህ አጀስትመንትም ላይ ስንመዘግብ ይህንኑ ቅደም ተከተል መከተል ይኖርብናል። ወደ እያንዳንዱ አጀስትመንት እየሄድን አጀስት የተደረጉትን አካውንቶች እየተመለከትን ከአሴት ጀምረን ወደ ታች መመዝገቡ እንቀጥል። አጀስትመንት ፎር ፕሪፔድ ኢንሹራንስ ላይ ፕሪፔድ ኢንሹራንስ የሚል አሴት አካውንት አለን። አጀስትመንት ፎር ሰፕላይስ የሚለው ጆርናል ላይ ደግሞ ሰፕላይስ የሚል አሴት አካውንት አለን። የፕሪፔድ ኢንሹራንስ አካውንት ነምበር 14 ነው። የሰፕላይስ አካውንት ነምበር ደግሞ 13 ነው። ስለዚህ ከሁለቱ ቀድመን መመዝገብ ያለብን ሰፕላይስ ነው። ምክንያቱም ዊዝኢን ዘ ሴም አካውንት ነምበራቸው ትንሽ የሆኑት ማለትም ዘሞር ሊኩዊድ የሆኑ አካውንቶች ቀድመው ይመዘገባሉ። ስለዚህ የመጀመሪያው ሮ ላይ የምናስገባው አካውንት ሰፕላይስ ነው። አጀስትመንቱ ላይ ያገኘነው ባላንስ ደግሞ 19000 ክሬዲት ነው። ሁለተኛው ሮ ላይ የምናስገባው አካውንት ይህ ፕሪፔድ ኢንሹራንስ ነው። አጀስትመንቱ ላይ ያለው የፕሪፔድ ኢንሹራንስ ባላንስ ደግሞ 2500 ክሬዲት ነው። እዚህ ፔጅ ላይ ሌላ አሴት አካውንት የለንም። ወደ ቀጣዩ ፔጅ ስናመራ ያሉት አካውንቶች ዲፕሪሺየሽን ኤክስፔንስ፣ አኩሙሌትድ ዲፕሪሺየሽን ኦን ኢኩዊፕመንት፣ ሳላሪ ኤክስፔንስ እና ሳላሪ ፔየብል ናቸው። ከነዚህ ውስጥ አሴት አካውንት የለንም። ነገር ግን አኩሙሌትድ ዲፕሪሺየሽን ኦን ኢኩዊፕመንት ኮንትራ አሴት አካውንት ነው። የዚህ ኮንትራ አሴት አካውንት ነምበሩ 19 ነው። ባለ ሁለት ዲጂት አካውንት ነምበሮች ላይ 19 የመጨረሻው አካውንት ነምበር ነው። ስለዚህ ከዚህ በፊት የምንመዘግበው ሌላ አሴት አካውንት ካለ ቼክ እናድርግ። ወደ ቀጣዩ ፔጅ ስናመራ ታክስ ኤክስፔንስ፣ ታክስ ፔየብል፣ አንርንድ ሬንት እና ሬንት ሬቬኒው የሚሉ አካውንቶች ነው ያሉን። እነዚህ ላያቢሊቲ እና ኤክስፔንስ አካውንቶች ናቸው። ምንም አይነት አሴት አካውንት የለንም። አራተኛውና የመጨረሻው ፔጅ ላይ አክሩድ ሬቬኒው 1000 ዴቢት የሚል አካውንት አለን። ስለዚህ ይህን አካውንት አጀስትመንቶቹ የምንመዘግብበት ሰንጠረዥ ሶስተኛው ሮ ላይ አክሩድ ሬቬኒው 1000 ዴቢት ብለን እናስገባዋለን። አሴት ካታጎሪ ላይ ካሉት ብቸኛው ያልተመዘገበ አካውንት አኩሙሌትድ ዲፕሪሺየሽን ኦን ኢኩዊፕመንት ነው። የአኩሙሌትድ ዲፕሪሺየሽን ኦን ኢኩዊፕመንት ባላንስ ደግሞ 250 ክሬዲት ነው። በቀጣይ ላያቢሊቲን በሚመለከት ያደረግናቸውን አጀስትመንቶች እንመዝግብ። የመጀመሪያው ፔጅ ላይ ያሉን ኤክስፔንስ እና አሴት ናቸው። ምንም ላያቢሊቲ የለንም። ወደ ሁለተኛው ፔጅ ስናመራ
አጀስትመንት ፎር ዲፕሪሺዬሽን ኦፍ ኤኩዊፕመንት ላይ ያሉን ኤክስፔንስ እና ኮንትራ አሴት አካውንት ናቸው። አጀስትመንት ፎር አክሩድ ሳላሪ ላይ አንድ ላያቢሊቲ አለን። ያም ሳላሪ ፔየብል ነው። እሱ ደግሞ 1071.4 ብር ክሬዲት ባላንስ አለው። እሱን ስንመዘግብ ሳላሪ ፔየብል 1071.4 ክሬዲት ባላንስ ብለን እንመዘግበዋለን። ቀጣዩ ፔጅ ላይ ያለን ላያቢሊቲ ታክስ ፔየብል 6500 ክሬዲት ነው። እሱን ወደ አጀስትመንቱ ስናስገባው ታክስ ፔየብል 6500 ክሬዲት ባላንስ እናደርገዋለን። እዚሁ ፔጅ ላይ ያለን ሌላኛው ላያቢሊቲ አንርንድ ሬንት 2000 ዴቢት የሚል ነው። እሱም ስንመዘግበው አንርንድ ሬንት 2000 ዴቢት እናደርገዋለን። ወደ መጨረሻው ፔጅ ማለትም አጀስትመንት ፎር አክሩድ ሬቬኒው ወደሚለው ስናመራ እዚህ ጋር ምንም ላያቢሊቲ የለንም። ሁሉንም አጀስትመንቶች ላይ የተቀየረ ምንም አይነት ኦነርስ ካፒታል ወይም ኦነርስ ድሮይንግ የለንም። ስለዚህ በቀጥታ ሬቬኒውን በሚመለከት የተደረጉትን አጀስትመንቶች እንሰብስብ። የመጀመሪያው ፔጅ ላይ ምንም የለንም። ሁለተኛው ፔጅ ላይ ምንም የለንም። ሶስተኛው ፔጅ ላይ ሬንት ሬቬኒው 2000 ክሬዲት የሚል አለ። እሱን ስንመዘግበው ሬንት ሬቬኒው 2000 ክሬዲት እንለዋለን። ሌላ ሬቬኒው እዚህ ሶስተኛው ፔጅ ላይ የለንም። ወደ አራተኛው ፔጅ ስናመራ ኖት ሪሲቬብል ሬቬኒው እናገኛለን። ባላንሱም 1000 ክሬዲት ነው። እሱን ስንመዘግበው ኖት ሪሲቬብል ሬቬኒው 1000 ክሬዲት ባላንስ እናደርገዋለን። በመቀጠል ኤክስፔንሶችን እንመዝግብ። አንደኛው ፔጅ ላይ ኢንሹራንስ ኤክስፔንስ አካውንት ነምበር 54 እና ሰፕላይስ ኤክስፔንስ አካውንት ነምበር 52 አሉን። ሁለተኛው ፔጅ ላይ ዲፕሪሺዬሽን ኤክስፔንስ አካውንት ነምበር 57 እና ሳላሪ ኤክስፔንስ አካውንት ነምበር 51 አሉን። ሶስተኛው ፔጅ ላይ ታክስ ኤክስፔንስ አካውንት ነምበር 58 እናገኛለን። አራተኛው ፔጅ ላይ ምንም ኤክስፔንስ የለንም። ስለዚህ እነዚህን አካውንት ነምበራቸው ቅደም ተከተል ተከትለን ስንመዘግባቸው ሳላሪ ኤክስፔንስ 1071.4 ዴቢት የሚል እናስቀድማለን። በመቀጠል ሰፕላይስ ኤክስፔንስ 19000 ዴቢት ስንመዘግብ ሰፕላይስ ኤክስፔንስ 19000 ዴቢት እንለዋለን። ቀጥሎ ያለን የኢንሹራንስ ኤክስፔንስ 2500 ዴቢት ነው። ስለዚህ እሱን ስንመዘግብ ኢንሹራንስ ኤክስፔንስ 2500 ዴቢት እናደርገዋለን። የቀሩን ዲፕሪሺዬሽን ኤክስፔንስ አካውንት ነምበር 57 እና ታክስ ኤክስፔንስ አካውንት ነምበር 58 ናቸው። ስለዚህ ይህን ዲፕሪሺዬሽን ኤክስፔንስ እናስቀድማለን። ዲፕሪሺዬሽን ኤክስፔንስ ኦን ኤኩዊፕመንት 250 ዴቢት እናደርገዋለን። በመጨረሻ የቀረን ብቸኛው ሪከርድ ታክስ ኤክስፔንስ ነው። እሱንም ስንመዘግብ ታክስ ኤክስፔንስ 6500 ዴቢት እናደርገዋለን። አሁን ላይ አጀስትመንት የሰራንላቸውን በሙሉ እዚህ ጋር አስገብተናቸዋል። መጠንቀቅ ያለብን እዚህ ጋር ሳንመዘግበው የቀረ አጀስትመንት እንዳይኖር ነው። ይህንንም በዚህ መልኩ ማረጋገጥ እንችላለን። አጀስትመንት ላይ ያስገባናቸው 14 አካውንቶች ናቸው። አጀስትመንት የሰራንላቸው ደግሞ 7 አካውንቶች ናቸው። 7 ሲባዛ በ2 14 ነው። ስለዚህ ሁሉንም እዚህ ጋር አስገብተናቸዋል ማለት ነው። እነዚህንም አጀስትመንቶች ላይ ዴቢት ኮለም ቶታል ከክሬዲት ኮለም ቶታል ጋር እኩል መሆን ይኖርበታል። እነዚህ ዴቢት ባላንሶች ድምራቸው 32321.4 ነው። እነዚህም ክሬዲት ባላንሶች ድምራቸው 32321.4 ነው። አንአጀስትድ ትራያል ባላንስ እና አጀስትመንቶቹ በዚህ መልኩ አገኘን ማለት አጀስትድ ትራያል ባላንስ ማዘጋጀት በጣም ቀላል ነው።
ማድረግ የሚጠበቅብን አጀስትመንት ላይ ያሉትን አካውንቶች አንአጀስትድ ትራያል ባላንሱ ላይ ባላንሶቹን መደመር ወይም መቀነስ ነው። ከሌሉ ደግሞ አንአጀስትድ ትራያል ባላንሱ ውስጥ ማካተት ነው። ካሽ እና አካውንት ሪሲቬብል አጀስትመንቱ ላይ አናገኛቸውም። ስለዚህ እነዚህን እንዳሉ አስቀድመን ታይትሉ ወደ ጻፍንለት አጀስትድ ትራያል ባላንስ ኮፒ እናደርጋቸዋለን። ሰፕላይስ አንአጀስትድ ትራያል ባላንስ ላይ 25000 ዴቢት አለን። አጀስትመንቱ ላይ ደግሞ 19000 ክሬዲት አለን። ዴቢት እና ክሬዲት ስለሆኑ መቀናነስ ነው የሚኖርብን። ከ25000 ዴቢት 19000 ክሬዲት ስንቀንስ የምናገኘው 6000 ዴቢት ነው። ስለዚህ ይህን ስንመዘግበው ሰፕላይስ 6000 ዴቢት እናደርገዋለን። ፒንክ ከለር የተጠቀምኩበት ምክንያት በአጀስትመንቱ አፌክት የተደረጉና ያልተደረጉ አካውንቶች ለይቶ ለማሳየት ነው። በአጀስትመንቱ የተቀየሩት ወይም አፌክት የተደረጉት በፒንክ ከለር እየጻፍናቸው ነው። ያልተቀየሩት ደግሞ በነበረው በነጭ ከለር እየጻፍናቸው ነው። ፕሪፔድ ኢንሹራንስ አንአጀስትድ ትራያል ባላንሱ ላይ 17500 ዴቢት አለን። አጀስትመንቱ ላይ ደግሞ 2500 ክሬዲት አለን። ከ17500 ዴቢት 2500 ክሬዲት ስንቀንስ የምናገኘው 15000 ዴቢት ነው። እሱንም አጀስትድ ትራያል ባላንሱ ላይ ስንመዘግበው ፕሪፔድ ኢንሹራንስ 15000 ዴቢት እናደርገዋለን። አክሩድ ሬቬኒው አንአጀስትድ ትራያል ባላንሱ ላይ አናገኘውም። አጀስትመንቱ ላይ ደግሞ 1000 ዴቢት አለን። ስለዚህ እሱንም አጀስትድ ትራያል ባላንሱ ላይ ማስገባት ይኖርብናል። አክሩድ ሬቬኒው 1000 ዴቢት ነው። ኤኩዊፕመንት የሚል አጀስትመንቱ ላይ አናገኝም። እሱን እንዳለ ኮፒ እናደርገዋለን። ማለትም ኤኩዊፕመንት 130000 ዴቢት ብለን እንመዘግበዋለን። አኩሙሌትድ ዲፕሪሺዬሽን ኦን ኢኩዊፕመንት በተመለከተ አጀስትመንቱ ላይ 250 ክሬዲት ባላንስ አለን። አንአጀስትድ ትራያል ባላንሱ ላይ ደግሞ ምንም የተመዘገበ ነገር የለንም። እሱን እንደ አዲስ አጀስትድ ትራያል ባላንሱ ላይ መመዝገብ ይኖርብናል። አኩሙሌትድ ዲፕሪሺዬሽን ኦን ኢኩዊፕመንት 250 ብር ክሬዲት ባላንስ እናደርገዋለን። ሳላሪ ፔየብል አጀስትመንቱ ላይ አለ፣ ነገር ግን አንአጀስትድ ትራያል ባላንሱ ላይ አናገኘውም። ስለዚህ እሱንም እንደ አዲስ አጀስትድ ትራያል ባላንሱ ላይ እንመዘግበዋለን። ሳላሪ ፔየብል 1071.4 ክሬዲት ባላንስ እንለዋለን። አካውንት ፔየብል በሚመለከት አጀስትመንቱ ላይ ምንም የተመዘገበ ነገር የለንም። ስለዚህ አንአጀስትድ ትራያል ባላንሱ ላይ ያለው እንዳለ አጀስትድ ትራያል ባላንሱ ላይ እናስገባዋለን። አካውንት ፔየብል 76500 ክሬዲት ባላንስ። ታክስ ፔየብል አጀስትመንቱ ላይ አለን። አንአጀስትድ ትራያል ባላንሱ ላይ ደግሞ ምንም የለንም። ስለዚህ ይህንንም አካውንት አጀስትድ ትራያል ባላንሱ ላይ መጨመር ይኖርብናል። ታክስ ፔየብል 6500 ክሬዲት ባላንስ። አንርንድ ሬንት በሚመለከት አንአጀስትድ ትራያል ባላንሱ ላይ 9000 ክሬዲት አለን። አጀስትመንቱ ላይ ደግሞ 2000 ዴቢት አለን። ከ9000 ክሬዲት 2000 ዴቢት ስንቀንስ የምናገኘው 7000 ክሬዲት ነው። ይህንንም አጀስትድ ትራያል ባላንሱ ላይ ስንመዘግበው አንርንድ ሬንት 7000 ክሬዲት ማለት ይኖርብናል። አሁን ላይ ላያቢሊቲ ካታጎሪ ላይ ላሉት አጀስትመንቱ ጨርሰናል። አቤም ካፒታል እና አቤም ድሮይንግ በተመለከተ ምንም አጀስት ያደረግነው ነገር እንደሌለ አስቀድመን ተነጋግረን ነበር። ስለዚህ አንአጀስትድ ትራያል ባላንሱ ላይ ያሉትን እንዳለ ወደ አጀስትድ ትራያል ባላንሱ ኮፒ እናደርጋቸዋለን። እስካሁን የአሴት የላያቢሊቲ እና የኦነርስ ኤኩዊቲ የሚመለከቱትን አጀስትመንቶች ጨርሰናል። የሚቀረን ሬቬኒው እና ኤክስፔንስ የሚመለከቱ አካውንቶች ናቸው።
ሁሉንም አጀስትመንቶች ከላይ ወደ ታች በአካውንት ነምበራቸው ቅደም ተከተል አንድ ኮለም ላይ ማስቀመጡ የተለመደ አሰራር ነው። ነገር ግን እዚህ ጋር ቦታ ስለሌለን የሬቬኒው እና የኤክስፔንስ አጀስትድ ትራያል ባላንስ በሌላ ፔጅ እንስራው። እነዚህ ሶስቱ ታይትሎች ስለማይቀየሩ እንዳሉ ኮፒ እናደርጋቸዋለን። ሬቬኒውን በሚመለከት አንአጀስትድ ትራያል ባላንሱ ላይ ያለን ሰርቪስ ፊ ብቻ ነው። ነገር ግን አጀስትመንቱ ላይ ሰርቪስ ፊ የሚገልጽ ነገር የለንም። ስለዚህ ይህን እንዳለ አጀስትድ ትራያል ባላንሱ ላይ ስናስገባው ሰርቪስ ፊ 170,000 ክሬዲት ባላንስ ማድረግ ይኖርብናል። አጀስትመንቱ ላይ ደግሞ ሬቬኒውን በሚመለከት ሬንት ሬቬኒው 2000 ክሬዲት ባላንስ እና ኖት ሪሲቬብል ሬቬኒው 1000 ክሬዲት ባላንስ አለን። እነዚህን እንዳሉ ወደ አጀስትድ ትራያል ባላንሱ ኮፒ እናደርጋቸዋለን። ወደ ኤክስፔንስ ስናመራ የመጀመሪያው ላይ ሳላሪ ኤክስፔንስ እናገኛለን። አንአጀስትድ ትራያል ባላንሱ ላይ 15,000 ዴቢት አለን። አጀስትመንቱ ላይ ደግሞ 1071.4 ዴቢት አለን። ዴቢት እና ዴቢት ስለሆኑ መደመር ይኖርብናል። 15,000 ሲደመር 1071.4 የሚሰጠን 16,071.4 ነው። ይህንንም አጀስትድ ትራያል ባላንሱ ላይ ስንመዘግበው ሳላሪ ኤክስፔንስ 16,071.4 ዴቢት ባላንስ እናደርገዋለን። ሰፕላይስ ኤክስፔንስ አጀስትመንቱ ላይ 19,000 ዴቢት አለን። አንአጀስትድ ትራያል ባላንሱ ላይ ደግሞ ምንም የለንም። ይህንን አጀስትድ ትራያል ባላንሱ ላይ ስናስገባው ሰፕላይስ ኤክስፔንስ 19,000 ዴቢት ባላንስ እናደርገዋለን። ቀጥሎ ሬንት ኤክስፔንስ ነው። አንአጀስትድ ትራያል ባላንሱ ላይ 40,000 ዴቢት ባላንስ አለን። አጀስትመንቱ ላይ ምንም የለንም። ይህም ማለት አጀስትድ ትራያል ባላንሱ ላይ ይህንን አንአጀስትድ ትራያል ባላንሱ ላይ ያለውን 40,000 ዴቢት ባላንስ እንዳለ እንመዘግበዋለን። ሬንት ኤክስፔንስ 40,000 ዴቢት ባላንስ። ስለ ኢንሹራንስ ኤክስፔንስ የሚያወራ ነገር አንአጀስትድ ትራያል ባላንሱ ላይ የለንም። አጀስትመንቱ ላይ ደግሞ 2,500 ዴቢት ባላንስ አለን። ይህንንም አካውንት አጀስትድ ትራያል ባላንሱ ላይ ስንመዘግበው ኢንሹራንስ ኤክስፔንስ 2,500 ዴቢት ባላንስ እናደርገዋለን። ኤሌክትሪሲቲ ኤክስፔንስ እና ዌልዲንግ ሰርቪስ ኤክስፔንስ አንአጀስትድ ትራያል ባላንሱ ላይ አሉን፣ ነገር ግን አጀስትመንቱ ላይ የሉም። ስለዚህ እነዚህን እንዳሉ አጀስትድ ትራያል ባላንሱ ላይ ኮፒ እናደርጋቸዋለን። ዲፕሪሺየሽን ኤክስፔንስ እና ታክስ ኤክስፔንስ አጀስትመንት ላይ አሉ፣ አንአጀስትድ ትራያል ባላንሱ ላይ ደግሞ የሉም። እነዚህንም በተመሳሳይ አጀስትድ ትራያል ባላንሱ ላይ እንዳሉ ኮፒ እናደርጋቸዋለን። ብቸኛው የቀረን ኤክስፔንስ ሚስክላኒየስ ኤክስፔንስ ነው። አንአጀስትድ ትራያል ባላንሱ ላይ 1,500 ዴቢት አለን። አጀስትመንቱ ላይ ደግሞ ምንም የለንም። ይህንንም አካውንት ወደ አጀስትድ ትራያል ባላንሱ እንዳለ ኮፒ እናደርገዋለን። አሁን ላይ ሁሉንም አካውንቶች ወደ አጀስትድ ትራያል ባላንሱ አስገብተናቸዋል። የሚቀረን ከአሴት እስከ ኤክስፔንስ ያሉትን ዴቢት ባላንሶች ለብቻ፣ ከአሴት እስከ ኤክስፔንስ ያሉትን ክሬዲት አካውንቶች ለብቻ ደምረን ሁለቱንም ድምሮች እኩል ናቸው ወይስ አይደሉም የሚለውን መመልከት ነው። የሚፈለገው እኩል እንዲሆኑ ነው። የዴቢት ባላንሶች ድምር ማለትም ከአሴት እስከ ኤክስፔንስ ያሉት የሁሉንም ዴቢት ባላንሶች ድምር ሁለቱንም ፔጅ ላይ ያሉት ማለት ነው 430,821.4 ነው። የክሬዲት ባላንሶች ድምር አሁንም ከአሴት እስከ ኤክስፔንስ ሁለቱንም ፔጆች ላይ ያሉት ክሬዲት ባላንስ ድምር 430,821.4 ነው። ሁለቱንም እኩል ናቸው። እኩል መሆናቸው ደግሞ ስራችን ትክክል ስለመሆኑ አንዱ ማረጋገጫ ነው። ነገር ግን ብቸኛው ማረጋገጫ አይደለም። የተለመደው አሰራር ሁሉንም ባላንሶች አንድ ፔጅ ላይ ከላይ ወደ ታች እየዘረዘሩ ማሳየት ነው።
ምክንያቱም ለመደመርም የሚያመቸው ያኛው አሰራር ነው። እኛ ግን 2 ፔጅ ላይ ያደረግንበት ምክንያት በቂ ቦታ ስለሌለን ነው። ምናልባት ሁለቱንም አንድ ላይ ለማሳየት እንደዚህ ጎን ለጎን ልናስቀምጣቸው እንችላለን። ለዚህ ክፍል የነበረን ይህን ይመስላል። ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት በሰላም ቆዩ።